ጋዜጠኛ ቴዎድሮስ ተክለአረጋይ እንዳጋለጠው ብዙዎች ነጻነት ታዋቂ ነው፣ ገንዘብ አያጣም ብለው የሚያስቡት ከእውነት የራቀ እንደሆነ ተናገረ። አሁን ላይ ቤተሰቦቹ በከፍተኛ ግራ መጋባት ውስጥ ይገኛሉ። ነጻነት በህይወት ዘመኑ ስራዎችን የሚሰራው በቃልና በይሁንታ እንጂ በውል ስላልነበረ አሁን እሱ ሲያልፍ ማን ጋር ስንት ብር እንዳለው፣ የትኛው ድርጅት ምን ያህል እንደሚቀረው ቤተሰቡ ማወቅ ተቸግሯል። ይባስ ብሎ የባንክ ሂሳቡ ታግዶ ስለነበር ገንዘብ የሚዘዋወረው በወዳጆቹ አካውንት ነበር። እነዚያ ወዳጆቹ ውስጥ ከቤተሰቡ ጋር ተሳስበዋል የሚለው ጥያቄ መልስ የለውም። ከሁሉም በላይ የሚያሳስበው ግን በአሜሪካ የሚማሩ የሶስት ልጆች ጉዳይ ነው። ለነሱ ሲል ኪሱን ባዶ የሚያደርገው አባት ዛሬ የለም። የትምህርት ቤት ክፍያቸውና የኑሮ ሁኔታቸው አጣብቅኝ ውስጥ ገብቷል። የልጆቹ እናት በዚህ ሳምንት ወደ አሜሪካ ትመለሳለች። ስለዚህ ነጻነት ላይ ገንዘብ ወይም ቃል ያለባችሁ ወዳጆችና ድርጅቶች ለህሊናችሁ ብላችሁ ለነዚያ አባት ላጡ ልጆች ብላችሁ ያለባችሁን እንድታስረክቡ ቴዲ ተማጽኗል። ነጻነት ለኛ የኖረውን ያህል እኛም ለልጆቹ አለን እንበላቸው። ሰዓቱ አሁን ነው። ይህም ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ብዙ ቦታ ተደራሽ እንዲሆን እናርገው።